አንድ ነገር ልንገራችሁ። በጣም አዘን ላይ ነበር። በጣም አዘን ላይ ነበርኩ። እናም ዛሬ ምን እንዳስደሰተኝ ታውቃላችሁ? አባት አገኘው። አያችኋ? ብዙ ሰዎች የማየውን ነገር ስታወሩ ልባችን የሚታወቅ መስሏቸው ነበር። እኛ የቆመ ነው ኢየሱስ ክርስቶስ እንደዚህ ብሎ ሰይሞናል። አንተ ማና አላት ነህ ብሎ ነው የመሰረተን። ስለዚህ አንተ ምንም ብታወራ በራሴ ስም ነው የሰጠኝ እና የምታገለግለው ደግሞ ለብርና ለኑሮ ብቻ ነው። እኛ ጋር ደግሞ ለብር የሚያገለግል የለም። የምታውቀውን አልንገርህ። ለብር የሚያገለግል ፓስተር አንተና። ስለዚህ እኛ ቅድስት ካቶሊካዊት ቤተክርስቲያን ልጆች ማለት ነው እንኳን ደስ አላችሁ። በጣም ደስ ብሎኛል። የበረን ነው የምላችሁ። በጣም ደስ ብሎኛል። እኔ በጣም ከምለው በላይ በጣም ተደስቻለሁ። ለምን በሉኛ? በጣም የሚያስደስት ነገር ነው ያየሁት። ባለፈው እግዚአብሔር ነገረኝ ምናምን እያለ እየቀወጡ የነበሩት እና የመጨረሻ ፖፈናና እያሉ የነበሩት ብዙዎች ነበሩ። እሱም ደግሞ ዓለም ላይ ያለው ሌላ ዓለም አይደለም። ኢትዮጵያውያን እኮ ምቀኞች ናቸው። ያው አንተ እንድታሪግ አይሰጡምና ያው አይፈልጉም። ለዛም ብሎ የመጨረሻ ምናምን ብሎ ሲሰብኩ ነበር። እግዚአብሔር ደግሞ እንደ ሰው አይደለምና የሚያስበው ለልጆች እና ለቤተክርስቲያን አስቦ የሚያስፈልገውን ሰው አምጥቶ ቁጭ አባት ተመስገንልኝ። በጣም ደስ ብሎኛል የምር